በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ እንግዲህ ዛሬ ብሩኬን ልቡን የሰበረው ነገር ቢሆን ምንድነው እንግዲህ ሙሽዬን እየዘቀዘቋት ይገኛሉ ማለት ነው። ሙሽዬን እንግዲህ እኔ እንጃ ምን እንደምናላቅም የምሬ ነው። ታየው በጣም ነው ልቤን የነካኝ ማለት ነው። እንዴት እናት በእንደዚህ መልኩ ትሆናለች? በተለይ ሙሽዬ እኔ እንጃ አላቅም። ሴት ልጅ እናቷ ነው የምትወድ፣ ለእናቷ ክብር ያላት፣ ለእናቷ ማንነት፣ የእናቷ ናፍቆት ያለባት፣ የእናቷ መሚ ያለባት የሌላ እናት አትነካም ማለት ነው። ምክንያቱም እናቱን የሚወድ በተለይ ሴት ልጅ ሆነን ነገ እኮ የምንወዳት ልጃችን ሴት ልጅ ናት የምንወዳት። እኔ እንጃ እናታችን ክብር ብለውናል። ለእናታችን የእናት ማንነት ብናቅ የእናት ምን እንደሆነች እናት መተኪያ የላትም፣ እናት ቃል የላትም ማለት ነው። እና እንዴት እናት በእንደዚህ አይነት መልኩ ትረገጣለች? በተለይ በእናት እንጃ እኔ ልቤን ነው የነካኝ ማለት ነው። ምክንያቱም እኔ እናቴን ስለምወድ በእናቴ ስለማነጠራት የሌላም እናት በእንደዚህ አይነት መልኩ ታየት አልፈልግም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በዓለም ዳርቻ የምትገኙ ውድ ሀገሬ ልጆች ሰላማችሁ ዝት ተረፍርፍ ይበልልኝ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። እንግዲህ ደግሞ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ ማለት ነው። እንግዲህ ምንድነው ብሩዬን ያስከፋው ነውና ያስለቀዘውና ልቡን የሰበረው ነገር ቢሆን ሙሽዬን እየዘቀዘቋት ይገኛል ማለት ነው። እኔ እንጃ ሙሽዬ ደግሞ ምንም አላጠፋይ፣ ምንም አልተናገረች። ልጆቿን ጠርታ አስታርቃ ተጎኗ አርጋ ሀይሚዬንም ተጎኗ አርጋ ብሩዬንም ተጎኗ አርጋ አስታርቃ አስማምታ መልሰልን ራሱ ባታስታርቅ ራሱ አንድ ባታረግ ራሱ እናት አትዘቀዘቅም። ባዘው የራሱን እናት የሚወድ ሰው የሌላ ሰው እናት አይነካም። ምንም የምታጠፋ እናት አትነካም። እናት አትሰደብም። አይደለም በሰው ሀገር ሆነን የእናት ማንነት እንደ ውሃ ጥምጥምት እያደረገችን የት ነው የምናገኛት? እንደዚህ 24 ሰዓት እየተመኘን እያለን እንዴት እናት ትሰደባለች? እንዴት እናት ትዘቀዘቀለች? ሙሽዬ ምን አደረገኝ? ምን አጠፋች? ምን ቃል ተናገረች? መጥፎ ቃል አልተናገረች? ምን አላለች? ታስታውሳላችሁ ማለት ነው። ሁላችንም እናታችን ስደት አንመጣ በፊት ትንጣላም ሆነ ምንም አርጋ አጠገቧ ቁጭ አርጋ መክራን ምን ብላን እንደምትል እናታችን ማለት ነው። ልክ አሁንም እኮ ሙሽዬ ቁጭ አርጋ በቀኟ ብሩዬን በግራዋ ሀይሚዬን ቁጭ አርጋ እየመከረች ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ለምንድን ነው ሀይሚዬን ጠላት የምትለው? ሀይሚዬ የበለጠብህ ነገር ምንም ነገር የለም ብላ ሁሉም ነገር ገደል አስገብታ መከራ ልጇን ያስቀረችው ምንድን ነው? ልጆቿ እንዲሆኑባት ስለምትፈልግ ነው እንጂ የራሳችሁ ጉዳይ እናንተ ምንድናችሁ? ተናግራ ብትናገር ራሱ እናት ብትሳደብ ራሱ እናት አትሰደብም፣ አትዘቀዘቅም። የምሬ ነው የምላችሁ። እኔ እናቴን በጣም ስለምወዳት ለእናቴ ያለኝ ማንነት በነገራችሁ የሰው እናት ትነካብኝ አልፈለግም። የምሬ ነው። እኔ እንጃ እንደ በሰው ሀገር እንደ ውሃ ጥምት ብላኝ እናቴን ሀቅ ታለዋጣ የእናቴን ማንነት ትትታመም እንኳን አንድ ብርጭቆ ውሃ ቀድቼ ታላጠጣ ዛሬ እንትን የሚለኝ ምክንያቱም አላህ ያደራህን እንደው
ክፉን ነገር እንደው በስደት ላይ እያለን አይደለም የእናትን ክፉ ነገር የሌላ ክፉ አያሰማን። አላህ ምኞታችንን አሳክቶን ለሀገራችን አቁቶን የቤተሰቦቻችን ሀቅ የምንወጣ የእናትን ሀቅ የምንወጣ አላህ ያድርገን ነው ምናወድ ላይ እንጃ። ሙሽዬ በዛ አይነት መልኩ ተዘቅዝቃ እየተረገጠ ታያት በጣም የራሴ እናት የተነካች ያክል ተሰማኝ ማለት ነው። የራሴ እናቴን የነኩብኝ እናት መተኪያ ያላት መተኪያ የላትም። 3 ቃላቶች ብቻ እናት የሚባል ስም ብቻ ነው ያላት። ምንም ነገር ይተካል፣ እናት ግን አትተካም። መተኪያ የሌላት ብትታመሙ፣ ብታጡ፣ ብትቸገሩ፣ ምንም ብትሉ የማትጥላችሁ ተስሯ የምታደርጋችሁ አንድ እናት ብቻ ነው። ጓደኛም ሆነ ወንድምም ሆነ ምንም ሆነ ታጣችሁ፣ ተታመማችሁ፣ የሆነ ነገር ተደረሰባችሁ እያያቸው ራሱ አይቶ እንዳያላያቸው ሰምቶ እንዳያልሰማ ነው ተረግጧቸው የሚሄደው ማለት ነው። ስለዚህ እናት ግን ምንም ብትቆሽሹ ምንም ማመዲያን ብትሆኑ እናት ናት፣ አትቀየርም። ሌላ ሁሉም ነገር ይቀየርባችኋል፣ እናት ግን አትቀየርም። ስለዚህ እናትን የሚወድ ሰው እናትን አይናገርም። የምሬ ነው። ትናንትና ቡርዬ ሊብ ላይ ሆኖ የዛ ሆኖ ወንድ ልጅ በእንዳይነዛ መልኩ ያለቅስ በጣም ነው ልብ ነካኝ። ምክንያቱም ቡርዬ ታውቃላችሁ በእናቱ አይደራደርም። እናቱን ስለሚወድ ሴት ልጅ ያከብራል። ለሴት ልጅ ትልቅ ቦታ አለው። ለሴት ልጅ ትልቅ ቦታ አለው። ማንኛውም ሰው እንደ እናቱ ክብር ያለው ሰው ሴት ልጅ ያከብራል። ሚስቱን ይወዳል፣ እናቱን ይወዳል፣ እህቱን ይወዳል፣ ማንንም ይወዳል ማለት ነው። ሌላ እናት ራሱ ትትነካበት አይወድም። ምክንያቱም ሌላ እናት ትትነካበት ቲያይ ልክ የራሱ እናት የተነካችበት ያክል ነው የሚሰማው ማለት ነው። ስለዚህ ሀይሚዬ ምን ብላለች? እናት የሌለው ሰው ስለ እናት አያውቅም ትላለች ሀይሚዬ። ምናምን እውነቷን ነው። ስለዚህ ስለ እናት የማያውቅ ሰው ስለ እናቱ የማያውቅ ሰው ስለ ሌላ ሰው አያውቅም። ሀይሚዬ የተናገረቻቸው ዛሬ ጥቅስ ላይ እንትን ያለቻቸው ነገር እውነት ነው። እናቱን የሚወድ ሰው ለሌላ እናት ክብር አለው። ለሌላ እናት እያከብራል፣ ይወዳል። ልክ እንደ እናቱ ሆኖ ነው የሚያየው ማለት ነው። ስለዚህ እንዴት እናትን በእንደዚህ አይነት ደግሞ ሙሽዬ ምን አደረገች? ተናገር ያሌለች አልተናገረች። እናንተ እንደዚህ ናችሁ ብላ መጥፎ ቃል አልወጣት። ታስታውሳላችሁ? የዛን ሰዓት ማለት ነው ሀይሚዬና ብሩኬን ቁጭ አርጋ ስታስታርቅ አንዴት ታረጋቸው አንተም አትሄድም፣ ተስፋ የበለጠብህ ምንም ነገር የለም፣ ለምን ሁሉም ነገር ገደል አይገባም ብላ እንደዛ አርጋ ቁጭ አርጋ ልጇን ስትመክር እናቴ ናት እዚህ ያለችኝ። የምሬን ነው የምላችሁ። እና አንዳንዴ ተወንድም ጋር ተህት ጋር እያላችሁ ቤተሰብ ጋር እያላችሁ ተወንድማችሁ ጋር ተቤተሰባችሁ ጋር ትጋጫላችሁ። በማንም ሰው መጋጨት ያለ ነው። በተለይ አንድ ቤት ታላችሁ እህትና ወንድም ተሆናችሁ ትጋጫላችሁ ማለት ነው። እና እናቴ ነበር እንደዚህ ቁጭ ታረገንና ምክር ታረገናለች። ልጆቼ እንደዚህ ነው ብላ ልክ ሙሽዬ ብሩዬና ሀይሜን ቁጭ አርጋ መክራ አንድ እንዳረገችው ሁሉ እንደዚህ ነበር እናታችን የማንንም ማለት ነው። ምክንያቱም ማንም ቤተሰብ ቤት ውስጥ እህትና ወንድም ይጋጫል፣ ይነጋገራል፣ ይኳረፋል። የዛን ሰዓት ማነው የሚያስታርቀው? እናት ናት። ቁጭ አርጋ ልጆቿን የምታስታርቀው አንድ የምታረገው እናት ናት። ስለዚህ እናቱን የሚወድ ልጅ እናቷን የምትወድ ሴት ልጅ የሌላ እናት አትነካም። ወላሂ ነው የምላችሁ። እናቷን የምትወድ ለእናቷ ያላት ክብር፣ ለቤተሰቧ ያላት ክብር የሌላ ቤተሰብ አትነካም። ክብር ተራስ ይጀምራል። ራሴን ታከበርኩኝ ማንንም ላከብር እችላለሁኝ። የራሴን ቤተሰቦች ታከበርኩኝ የሌላ ቤተሰቦች ላከብር እችላለሁኝ። ስለዚህ ሁሉም ነገር ተራስ ይጀምራል ማለት ነው። ሁሉም ነገር ማለት ነው። እና እንጃ አራቅም ራሱ ልጇ ራሱ ይጠይቋት ለምን እንደዛ አረግሽ? ለሙሽዬ ምን አርጋሽ ነው ይዘቀዘቅሻት ትትባል ያ ሁሉ ሰው በእናቴ ድርድር ራይታችሁ ላይ ራሱ የብሩኬ ብራዘር ማን ነው ሁሉም ነገር ይመጣ በእናቴ ግን ተመጣችሁ አልደራደርም፣ በእናቴ የምደራደርበት ምንም ነገር የለም ምናምን እያለው ማለት ነው። ስለዚህ ማንም ሰው እናቱ ትነካበት አይወድም። ማንም ሰው ማለት ነው ያማዋል እንደ ቁስል ነው እንትን የሚለው ማለት ነው። ስለዚህ እናት አትሰደቡ። እናት እንጃ በምን አይነት እንትን ልንገራችሁ። የእናት ማንነት ስደት ሆነን መሽም የእናት ማንነት ስደት ሆነን አይደለም የእናት ማንነት ብዙ ነገሮች ተምረናል። ስደት እያለን የቤተሰብ ማንነት እናት ምን እንደሆነ ቤተሰብ ምን እንደሆነ የምን ነገር ሆነ ስደት ላይ ሆነን መሽም ብዙ ነገሮች ተምረናል። ብዙ ነገሮች አሳልፈናል። ብዙ ነገሮች ደርሶብናል። ብዙ ነገሮች አይተናል። ስደት መጥፎ ጎን እንዳለው ሁሉ ደግሞ ጥሩ ጎንም አለው።
እና ስደት እንዴት ተጠቀመበትና እንዲያጠቃቀሙና እንዲያያዙ ነው ማለት ነው። አንዳንድ ሰዎች ስደት አፈር ይላል፣ ስደት ምናምን ይላል። ስደት ላይ ብዙ ነገር ተቀየረበታል፣ አይተንበታል፣ አውቀንበታል፣ ተምረንበታል። ሁሉም እንዲያያያዙ ነው እንጂ ሁሉም ማጠቃቀም ይጠይቃል ማለት ነው። ስለዚህ ስደት ላይ ሆነን ዛሬ እንደዚህ ረመዳን እንዲሆን እናታችን ጋር ተጎን እናታችን እየታመመች አንድ ብርጭቆ ውሃ አቀብሎ የማያጠጣት ሰው እንደዚህ ትናጣ ምን ትናጣ ምንድነው የሚሰማን? በጣም ይሰማናል፣ በጣም ይከፋናል። ግን እሳ አይተን እንዳላየን ሰምተን እንዳልሰማን ሁሉም ነገር ህይወት ስለሆነች እናሳልፋለን። እና እባካችሁ እናት አትሳደቡ። የሰው እናት በራሳችሁ ላይ በማንፈልገውን ነገር ለሰው ለምን እንመኛለን? እርግጠኛ ነኝ አሁን ያንቺ እናት ብትሆን እንደዛ ቢያደርጉብሽ በጣም ያምሻል፣ በጣም ይሰማሻል። ማንም ሰው በእናቱ አይጠረጠሩም። ማንም ሰው ምንም ብናረግ ምንም ብንቀልል በእናታችን ድርድር አናውቅም። ስለዚህ የራሳችን የማንፈልጋት ነገር ለሰው ለምን እንመኛለን? ለራሳችን ጥሩ ነገር እንደምንመኝ ሁሉ ለሰው ነገር ጥሩ ነገር እንመኝ። ለእናታችን መጥፎ ነገር እንደማንመኝ ሁሉ ለሰው እናት መጥፎ ነገር አንመኝ። እናታችን እንደምንወድ ሁሉ የስንም እናት መውደድ ያለብን። እኔ እውነቴን ነው የምላችሁ። ወላሂ እኔ እናቴን ማንም ሰው እናቱን የሚጠላ የለም፣ ግን እኔ እናቴን በጣም ነው የምወዳት። ለእናቴ ያለኝ ቦታና ለእናቴ ያለኝ እንትን እኔ እንጃ። ስለዚህ እኔ አሁን ለአባላ ሙሽዬን ታያት በጣም ነው እንትን ያለው ማለት ነው። ምክንያቱም የራሴ እናት የተነካችብኝ ያክል ነው የተሰማኝ ማለት ነው። የራሴን እናት ዘግዝቀው እንደዛ የረገጧት ያክል ነው የተሰማኝ ማለት ነው። ስለዚህ እናት መተኪያ የላት ምን የላት፣ 3 ስም ብቻ እናት አሏት ማለት ነው። ስለዚህ ሴት ልጅ የሆነች የወለደች የእናትን ማንነት ታውቃለች። የእናትን ምን እንደሆነች የእናትን ጠረን የሚያውቀው የወለዴና የወለዴ በልጁ ላይ የማይፈልገውን ልጅ የዛን ሰዓት ነው። ስለዚህ እኔ እንጃ ሁላችንም ብቻ አላህ ምኞታችንን አሳክቶ በስደት ዓለም እየኖር ሀሳባችንን ስደት የመጣንበትን አላማችንን አሳክቶ ለቤተሰቦቻችን ጋር በሰላም አድርሶን የቤተሰቦቻችን ሀቅ የቤናትን ሀቅ የምንወጣ አላህ ያድርገን። በስደት ላይ እያለን አይደለም የቤተሰብ የማንንም መጥፎ ነገር አያሰማን። የምሬ ነው የምላችሁ። እኔ እንጃ እኔ በእናት ሲመጡብኝ በጣም ነው ውስጥ የሚነካው፣ በጣም ነው ውስጥ የሚቆስለው። አልወድም እናት ትሰደምም ትትረገጥ፣ ማንም እናት ትትነገጥ አልወድም። ምክንያቱም በእናቴ ስለማልጠራጠር እንዲህ የሆነ ነገር እናቴን አመማት ይሉኝ የሆነ ሰውነቴም ሽክ ነው የሚለው። በሄድኩበት ራሱ እንደ ስቆ የውሸት ሳቅ የምትስቁት አለ አይደለ? እንደዛ ነው። ወይኔ ያላህ ወይ በስደት ሀገር እናቴን አጣት ይሆን? በስደት ሀገር የሆነ ነገር ትሆንብኛለች ይሆን? ልክ እንደማለቅሰው ዝም ብዬ በሄድኩበት ለብቻ ያወራለሁ፣ ለብቻ እንትን እላለሁ። አላህ ወይ እናቴን አደራህን፣ አላህ ወይ እናቴን ከመጥፎ ነገር አንተ ጠብቅልኝ፣ በሰላም እሷም ልጄ እንዳለች እኔም እናቴ እንዳልኩ በሰላም ያገናኝ እያልኩ ይችን አድዋዬ። ስለዚህ እናትን አትንኩ። ሁሉም ነገር በሁሉም ነገር እንትን በሉ። በእናትና በሃይማኖት ቀል የለም። ወላሂ ነው ማለት በሁለት ነገሮች ቀል የለም። እኛ በሃይማኖታችን ቀል የለም፣ ሁለተኛ በእናት ቀል የለም። ሁሉም ነገር እንቀልድ ያለን፣ ሁሉም ነገር እንጫወታለን፣ ሁሉም ነገር እንትን እንበታለን። በእናት ግላ፣ በሃይማኖት ግላ ሁሉም ነገር ወላሂ እንጃ። በዚህ ሰሞን የሚፈጠሩት ነገሮች በጣም ልብ ያደማል። እንጃ ብቻ እስቲ ሁሉም እንትን ነውና እና በቻልነው አቅም እናትን አንናገር። ለእናት ጥሩ ነገር እንመኝ። ለእናት መጥፎ ነገር ታይሆን ጥሩ ነገር ሁላችንም በዱዓ በጸሎት ስደት ዓለም የመጣንበት ተሳክቶልን ሁላችንም መቼም ስደት የመጣ ነው ለዓላማ ነው እንጂ ዝም ብለን ዝው ብለን እንደ ንፋስ አይደለም ወደ ስደት እንመጣ አይደል። የሆነች ያስባናት ዓላማ ይችን ሰርቼ ቀየራታለሁ በአገሬ 2 ዓመትም ወይም 3 ዓመትም ሰርቼ ለምን በአገሬ የሆነ ነገር ይዤ አልቀመጥም ብለን የሆነ አለች ዓላማ አለችን ማንኛችንም ሰው ነው እንጂ ዝም ብለን አይደለም ወደ ስደት ዝው ያልነው። እና አላህ ሁላችንም ዓላማችንን አሳክቶ ያስብነውን አሳክቶ ቤተሰቦቻችንን አስደስተን እኛም ተደስተን ሞራናችንን ሞልቶ አላህ ለሀገራችን ያብቃን። የቤተሰቦቻችንን ማንነት የእናትን ሀቅ እንኳን ተዋተን እንትን የምንወጣ አላህ ያድርገን። እና በቻልነው አቅም
እናትን ባትናገር እናትን ባትሰደብ እናት ባትዘቀዘቅ እንጃ። ብሩዬ በጣም ነው ያስነቀኝ። ምክንያቱም በእናቱ ስለማይጠረጠር ታውቃላችሁ፣ ማንኛዎችም ታውቃላችሁ ብሩዬ በእናቱ እንደማይጠረጠር። በእናቱ ሁሉም ነገር ይጠራጠራል፣ በእናቱ ግን ቀልድ አያውቅም። እናቱን ስለሚወድ ደግሞ የማንንም እናት እንድትናካበት አይፈልግም። ማንም ሴት ልጅ እንድታለቅስ፣ ማንም ሴት ልጅ አንገት ደፍት ብላ እንድታይ አይፈልግም። እና ሁሉም ተራስ ይጀምራል። አባይ ወላሂ ነው የምላችሁ፣ ሁሉም ተራስ ይጀምራል። ለራሳችን ታከበር ያንን ሰው እናከብራለን። ራሳችንን ዝቅ ታረግን ስል ያንንም ሰው ዝቅ እናደርጋለን ማለት ነው። ሁሉም ተራስ ይጀምራል። ራሳችን ትናከብር ማንንም ልናከብር እንችላለን። እናቴን ተወደድኩኝ የማንንም እናት እወዳለሁኝ። ለእናቴ ትልቅ ቦታና ለእናቴ ትልቅ ክብር ታለኝ ለማንም እናት ትልቅ ቦታና ትልቅ ክብር ይኖረኛል። እና ሁላችንም ተራሳችን ይጀምራል። ራሳችንን ታስከበር ማንንም እናከብራለን። ራሳችን ዝቅ እያደረግን የምንኖር ተሆነ ያንንም ሰው ዝቅ እያልን እናኖረዋለን። ለእናታችንም ክብር ትሆናለን። የዛችንም እናት ክብር ዝቅ እያደረግን ነው የምንገኘው ማለት ነው። ስለዚህ እኔ እንጃ ታውቃላችሁ፣ ስደት እኮ ተመጣ ነው የእናት ማንነት የእናት ምን እንደሆነ የምናውቀው አይደል? እናታችን ትንነጥል አይደለ? ዛሬ እንደ ውሃ ጥምጥም ምትብላን ቅጥል ብላኝ ይመሬ ነው የምላችሁ። እኔ በኩል እናቴ በጣም ናፈቀችኝ። ልክ እንደ ውሃ ጥም ነው ቅጥል ብላኝ ናፈቀችኝ ማለት ነው። ብቻ አላህ በሰላም ያገናኘኝ ኢንሻአላህ። ሁላችንም አላህ በሰላም ከቤተሰቦቻችን ጋር ላይ ያገናኘን እና በቻልነው አቅም ለሰዎች ጥሩ ነገር እንመኝ፣ ጥሩ ነገር እናስብ። ጥሩ ነገር ታልተመኘን ደግሞ ጥሩ ነገር ታላስብን ደግሞ በቃ ዝም እንበል። ዝምታም አንዴ ነገር ነው። ዝምታ ወርቅ ነው ይባላል የለ? ዝምታም አንዴ ነገር ነው ለሰው ልጅ ማለት ነው። ስለዚህ እባካችሁ እናትን አይደለም ሙሽዬ ምን አረገች? አልተናገረች። እንደውም እናታቸውን እኮ ነው እናት እኮ ነው የምታስታውሰው። እናት አይደለች እንደዛ ቁጭ ብላ መክራ አስታርቃ ምን ብላ እንትን የምትለው ምን አደረገች? እንደውም ትዝታ አይኖርም እንዴ? እንደውም እናታችንን ልናስታውስ እንችላለን። እንደዚህ አይነት አይደለም አልተናገረች። እናንተ እንደዚህ ነው ብላ መጥፎ ቀን አልወጣት ቁጭ ብላ ብሩዬ መክራ። ታይምዬ የበለጠብህ ምንም ነገር የለም። ታይምዬ የበለጠብህ ምንም ነገር ልታገኝም አይችልም። ገንዘብም ተሆነ ነገ ጧት ሰርተህ ታገኘዋለህ። ሀይሚዬ ግን ተታየት ማትሄድ ብላ መክራ ምን ብላ ተቆጥታ ነው ልጇን ያስቀረችው። እናታችን ተቆጥታ ተመጥፎ ነገር እንደምትነምነትነን ነገር ሁሉ ልክ እንደዛ ማለት ነው። ስለዚህ ሰው ዝም ብሎ ምንም ነገር ታያረግ ምንም ነገር ታያጠፋ ዝም ብሎ ብታጠፋም ብትናገርም እናት ናት። ለምን ብሎ የሚወቅሳት ሰው አለ? የለም። እና ስለሆነች ለምን ብሎ የሚወቅሳት ሰው ስለሆነ ብትናገር ራሱ ማንም ነገር ሊናገራትና መልስ ሊሰጣት አይችልም። ልትዘቀዘቅም አትችልም። በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈታ ልሻ በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን